ዌልካም ሰላም ውድ እናቶች፣ አባቶች እና ቤተሰቦች ወደ የወላጅ ስልት የተሰኘ የቤተሰብ ቻናል እንኳን በሰላም መጣችሁ። ሁሉም ወላጅ ደስተኛ፣ ጤነኛና በራሱ የሚተማመን ልጅ እንዲኖረው ይፈልጋል። ነገር ግን ወላጅነት መመሪያ የለውም እና እኔም እንደ አንዲት ጤና ባለሙያ እና እናት አንድ ነገርን ተረድቻለሁ። ልጆችን ማሳደግ በዓለም ላይ ካሉ በጣም አስደሳች ነገሮች ውስጥ አንዱ ነው። በተመሳሳይ ጊዜም ፈታኝ ነው። አንዳንድ ጊዜ ልጆች ሲያለቅሱ ምን እንደምናደርግ አናውቅም። እንዴት እንደምናስተምር፣ እንዴት እንደምናበረታታ እንጨነቃለን። ነገር ግን አንድ መልካም ዜና አለ። ፍጹም ወላጅ መሆን አያስፈልግም። ልጆችን በፍቅር፣ በትዕግስት እና በእውቀት ማሳደግ ብቻ በቂ ነው። ስለዚህ እናት ከሆንሽ፣ አባት ከሆንክ እንዲሁም አሳዳጊ ቤተሰባችሁን ሊያጠናክር የሚችል መንገድ እየፈለጋችሁ ከሆነ ይህ ትክክለኛው ቦታ ነው። በዚህ ቻናል ላይ የህፃናት እድገት ምክሮችን፣ የወላጅነት ቀላል መፍትሄዎችን፣ የአባትና የእናት የዕለት ተዕለት ጠቃሚ ሀሳቦችን እንዲሁም እውነተኛ ሳይንሳዊ ምክሮችን እናካፍላለን። እኛ እንደምናምነው ደስተኛ ቤት የሚጀምረው በትናንሽ ነገር ነው። ልጆችን ከመስማት፣ ከማበረታታት፣ አብረን ከመሳቅ፣ ጥሩ ትዝታዎችን መፍጠር፣ እነዚህ ቀላል የሚመስሉ ነገሮች የልጆቻችንን ህይወት ለዘላለም ይቀይሩታል። ስለዚህ ይህ ቻናል የኛ ብቻ አይደለም፣ የእርሱም ነው። እርሱም የሚያጋጥሙትን ችግር ወይንም ሀሳብ በኮመንት ያጋሩን። አብረን እንማማራለን፣ አብረን ደስተኛ ቤተሰቦችን እንገነባለን። በቀጣይ እስከምንገናኝ ድረስ ቤታችሁ በፍቅር፣ በደስታና በሰላም ይሞላ። ቸር ይቆዩ።